በ2026 በሪል ስቴት ገበያ ውስጥ እጅግ ትርፍ ካላቸው ሰፈሮች ውስጥ ዛሬ ሶስቱን እንመለከታለን። የመጀመሪያው አያት አካባቢ ነው። አያት አካባቢ እንግዲህ ከክፍለ ሀገርና ከሌሎች አካባቢ ወደ አዲስ አበባ የሚመጡ ሰዎች ተመራጭ የሚያደርጉት ሰፈር ነው። በዚህ ምክንያት ትርፋማ ኢንቨስትመንት ተመራጭ ያደርገዋል። ሁለተኛው ቦሌ አካባቢ። ቦሌ አካባቢ እንግዲህ የኢትዮጵያ አንጋፋው የሆነው ቦሌ ኢንተርናሽናል ኤርፖርትን ጨምሮ ስካይላይት ሆቴል፣ ሌሎች ኢንተርናሽናል ሆቴሎች በአካባቢው በስፋት የምናገኝበት አካባቢ ስለሆነ ለኢንቨስትመንት እጅግ ትርፋማ የሚያደርጋችሁ አካባቢ ነው። ሶስተኛው ጋር ከመድረሳችን በፊት ይህን ቪዲዮ ስፖንሰር ያደረገልን ድርጅት ማስታወቂያ ሰምተን እንመለሳለን። የትም እንዳትሄዱ። አባይ ሆምስ ሪል ስቴት በመሃል ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ቅንጡ የሆነ አፓርትመንት ቤቶችን ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ ይዞላችሁ መጥቷል። አፓርትመንት ቤቶቻችን 360 ዲግሪ እይታ ያላቸው፣ በሁሉም አቅጣጫ የተፈጥሮ ብርሃንና የተፈጥሮ ቬንቲሌሽን በደንብ የምናገኝበት አፓርትመንት ቤቶች ናቸው። በተጨማሪ ደግሞ የልጆች መዋኛ፣ አዋቂ መዋኛ፣ መሮጫ ትራክና በቂ የሆነ መኪና ማቆሚያ ፓርኪንግ ኤሪያ ያካተተ አፓርትመንት ቤቶች ናቸው። በተጨማሪ ደግሞ ለንግድ አገልግሎት የሚሆኑ ሱቆችን ከ16 ካሬ ጀምሮ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ወይም ደግሞ በ450 ሺህ ብር ቅድመ ክፍያ ከ10 እስከ 20% ቅናሽ ጋር ይዞላችሁ መጥቷል። ይህን ፕሮዳክት መግዛት የምትፈልጉ ከስተመሮቻችን እታች በምናስቀምጠው ስልክ ደውላችሁ የድርጅቱን ሽያጭ አማካሪ ማግኘት የምትችሉ ይሆናል። የድርጅታችንን ማስታወቂያ ሰምተን ተመልሰናል። ሶስተኛው አካባቢ ደግሞ በአዲስ አበባ አዲሱ ማስተር ፕላን ውስጥ የተካተተ አካባቢ ነው። ብዙ የሆኑ የውጭ ዜጎችና ዲፕሎማት ሰዎች የሚገኙበት አካባቢ ነው። ዳውንታውን ከመሆኑም በተጨማሪ አካባቢው ላይ የተለያዩ የመንግስት ተቋማት እና ኢንተርናሽናል ተቋማት በስፋት የምናገኝበት አካባቢ ስለሆነ ለኢንቨስትመንት እጅግ ትርፋማ የሚያደርገን አካባቢ ነው። በተጨማሪ ደግሞ ሬንታል ቫሊዩ ከ$1000 እስከ $1500 የሆነበት አካባቢ ነው። ምክንያቱም ለዲፕሎማት ሰዎች መከራየት የሚችሉ አፓርትመንቶች በስፋት ያሉበት አካባቢ ስለሆነ እጅግ ተመራጭ ያደርገዋል። ይህ አካባቢ በቂርቆስ ክፍለ ከተማ ገኘው ሜክሲኮ አፍሪካ ህብረት ይገኛል። እዚህ ቦታ ላይ እንግዲህ ኢንቨስት ብታረጉ ሪተርን ኦፍ ኢንቨስትመንቱ እጅግ ከፍተኛ የሆነበት አካባቢ ነው። በተጨማሪ ደግሞ ወደ ፈለጋችሁበት አቅጣጫ ለመሄድ አሳላጭ መንገዶችን በስፋት የምታገኙበት አካባቢ ነው። የመንግስት ተቋማትን ጨምሮ ትምህርት ቤቶችና ሆስፒታሎች በአካባቢው ላይ በቅርብ ርቀት የሚገኙበት አካባቢ ነው። በተጨማሪ የት ላዝናና የት ይዤው ሊሄድ ብትሉ የተለያዩ ስራዎች አዳዲስ የተገነቡ የመንግስት ፕሮጀክቶች በስፋት የሚገኙበት አካባቢ ስለሆነ ለመኖርም ሆነ ኢንቨስትመንት እጅግ ምቹ ያደርገዋል። እዚህ አካባቢ ላይ እንግዲህ አባይ ሆምስ ሪል ስቴት ቤቶችና ሱቆችን ለእናንተ በተመጣጣኝ ዋጋ ይዞላችሁ መጥቷል። በ779 ሺህ ብር ቅድመ ክፍያ ብቻ መግዛት የምትችሉትን አፓርትመንት 360 ዲግሪ እይታ ያላቸውን አፓርትመንት ሽያጭ አቅርቦላችኋል። ለመመዝገብና እነዚህን አፓርትመንቶች መግዛት የምትፈልጉ ሰዎች እታች በምናስቀምጠው ስልክ ደውላችሁ የድርጅቱን ሴልሶችን ማግኘት የምትችሉ ይሆናል። በዚህ ቪዲዮ ጠቃሚ መረጃዎችን እንዳገኛችሁ ተስፋ አረጋለሁ። ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።